በዚያን ጊዜ ጸሐፊ መጋቢ ተስፋዬ ገብሱ። ጅማሬው ከጨለማ ጋር ብርሃን ሲዋጋ፣ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ዮሐንስ ወንጌል ምዕራፍ 1 ከቁጥር 4 እስከ 5። አጀማመር በይርጋለም። የይርጋለም ከተማ ከሐዋሳ ወደ ቦረና ሞያሌ በሚያመራው መንገድ ላይ ከአቦስቶ ወደ ግራ ገባ በማለት የምናገኛት መለስተኛ ከተማ ናት። ርቀቷ ከሐዋሳ ወደ 48 ኪሎ ሜትር ገደማ ይሆናል። ከተማይቱ በግራና በቀኝ ጊዳቦና ወይማ በሚባሉና በገደላማ ስፍራ በሚፈሱ ጅረቶች መሃል ትገኛለች። ከተማይቱን የቆረቆሯትና ስም ያወጡላት ራስ ደስታ ዳምጠው ነበሩ ይባላል። ቦታው አለታ፣ ፈቂሳና ገርቢቾ የሚባሉ ጎሳዎች ሲጋጩበት የቆዩ እንደነበረ ይነገራል። ወቅቱ ሁለተኛ የዓለም ጦርነት የሚካሄድበት ነበርና ራስ ደስታ ሁለቱንም የዓለሙን እና የአካባቢውን ግጭቶች አጣምሮ በሚያስታውስ መልኩ ከተማይቱን ይርጋ ዓለም በማለት ሰይሟታል ይባላል። በስተ ምስራቅ በኩል በሰውየው ስም ሲጠራ ቆይቶ በኋላ መጠሪያው ተቀየረ የቀለም ትምህርት ቤት አሁንም አለ። ከተማይቱ በዘመኗ ከዛሬቱ ሐዋሳ የማይተናነስ ታዋቂነት የነበራት ስትሆን ይህን ታዋቂነት የለገሷት በዋናነት 5 ነገሮች እንደሆኑ ይታሰባል። እነርሱም የቀድሞ ጠቅላይ ግዛት ዋና ከተማ መሆኗ፣ በከተማው መግቢያ ላይ የሚገኘውና በኖርዌጂያን ሐኪሞች ይመራ የነበረው ትልቅ ሆስፒታል፣ ከሆስፒታሉ በስተግራ የሚገኘው የፍል ውሃ፣ በአካባቢው ብቸኛ የነበረው ከፍተኛ ሁለተኛ ደረጃ ትምህርት ቤትና ጠንካራው የተማሪዎች የፖለቲካ ንቅናቄ ናቸው። ሕዝቡ በአመዛኙ የኦርቶዶክስ ተዋሕዶ እምነት ተከታይ እንደሆነ የሚያመለክቱ 3 ቤተ ክርስቲያኖች የአማኑኤል፣ የሚካኤልና የማርያም ከተማይቱ አማካይ ርቀቶች ላይ ተተክለው ይታያሉ። እነዚህ ነገሮች ማለትም ጥንታዊነቷ፣ የፖለቲካ፣ የጤና፣ የትምህርትና የሃይማኖት ገጽታዎች ተደማምረው ለከተማይቱ ወቅታዊ ታዋቂነት እንደሰጧት መገንዘብ ይቻላል። እኛም በዚህች ከተማ ውስጥ ተገኝተን የእምነትን ፈተና ብቻ ሳይሆን የእግዚአብሔርን ድንቅ ጸጋና ማዳኑን አየን። በ1964 ዓመተ ምህረት እኔ ለትምህርት ጉዳይ ከአለታ ወንዶ ወደዚህ ከተማ ስመጣ በመጀመሪያ ያገኘኋትና የተገለገልኩባት የይርጋለም ወንጌላዊት መካነ ኢየሱስ ቤተክርስቲያን ነበረች። ወላጆቼ ከዚህ በፊትም ሆነ በኋላ የቃለ ሕይወት ቤተክርስቲያን አባላት ስለሆኑ በእነርሱ አማካይነት እኔም ክርስቶስን ከልጅነቴ ጀምሮ የማወቅ እድልን አግኝቻለሁ። ቢሆንም ጉልህ የሆነና መንፈሳዊ የህይወት ለውጥ የተለማመድኩት ከ1965 ዓመተ ምህረት ጀምሮ ነው። ይህ የሆነው በዚያው ዓመት በይርጋለም ከተማ ውስጥ ባገኘኋቸው በተለወጡና በመንፈስ ቅዱስ ሥራ ላይ አጽንዖት በሚሰጡ ወንድሞችና እህቶች የቃልና የሕይወት ምስክርነት ሳቢያ ነው። በዚያን ወቅት በተለምዶ አራዳ እየተባለ በሚጠራው የከተማይቱ ምስራቃዊ ክፍል አቶ አዲሱ አመዴና ወይዘሪት ጽጌ ኢሳያስ የሚባሉ የራስ ደስታ ትምህርት ቤት መምህራን፣ የዚህ ትምህርት ቤት ተማሪ የነበረች እህት ፋንቱ ተስፋዬ፣ የከፍተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች የነበሩ እህት ፋንታዬ አለሙና ወንድም አለማየሁ ጦና ነበሩ። ስደተኛ ሰፈር ይባል በነበረው የከተማይቱ ክፍል ውስጥ ደግሞ በወቅቱ ያወቅኳቸው በመካነ ኢየሱስ ትምህርት ቤት በመምህርነት ሰራ የነበረና አሁን ወንጌላዊ የሆነው እንዳለ ገብረ መስቀል፣ በኋላ ደብረ ዘይት ከተማ ቆይቶ ወደ ጌታ የተሰበሰበው በቀለ ሀብቴ፣ እንዲሁም እስጢፋኖስና እምሩ የሚባሉ ወንድሞች ኖሩ ነበር። በአራዳ ይኖር የነበረው መምህር አዲሱ ወደ ከተማይቱ
አዲስ ሃይማኖት አመጣ፣ ጴንጤ ሆነ ተብሎ በቀበሌው ሕዝብ በእድር ተወግዞ ቤቱ በድንጋይ እየተደበደበ መከራ ሲያይ ቆይቷል። በዚህም ባለቤቱ ወይዘሮ ፀሐይ ቀናና ልጆቿ በምን ያህል መሳቀቅ እንዳሳለፉ መገመት ይቻላል። ይሁንና በየምሽቱ የተደበቁ ቤቱ ለሚገቡ ሁሉ አቶ አዲሱ መጽሐፍ ቅዱስን እየገለጡ ሳይመሰክሩና ሳይጸልዩ አያሰናብቱም ነበር። እኔም እዛው ቤት አለማየሁ ጦና በምሽት ወስዶኝ በመንፈስ በልሳን መጸለይ የሚባለውን ጉዳይ አንድ ከሌላ ቦታ የመጣ እንግዳ ሰው ወንጌላዊ አርጋው ነዳ ቃለ እግዚአብሔርን ካካፈለን በኋላ ሲጸልይበት ለመጀመሪያ ጊዜ ለመመልከት በቅቻለሁ። ይሁንና እነዚህ ከላይ ከፍ ብሎ የተጠቀሱት ጥቂቶች መደበኛ ባልሆነ መንገድም ቢሆን እርስ በርስ አጥብቀው የሚጠያየቁና ጠለቅ ያለ ፍቅር ያላቸው ወገኖች ነበሩ። ይህም ፍቅራቸው፣ ቁም ነገረኝነታቸው፣ መንፈሳዊ ኃይልና ጸጋን የተሞላው ሕይወታቸው የራሴን ጨምሮ የብዙዎቻችንን የሕይወት አቋም በጸሎት ለማስመርመርና ለማስለወጥ የራሱን ድርሻ አበርክቷል። በአራዳና በስደተኛ የምንኖርና በአብዛኛው ተማሪዎች የነበረን ወገኖችም በሳምንት አንድ ቀን ረቡዕ ከቀኑ 10 ሰዓት ላይ የአምልኮ ፕሮግራም ጀመር። ጊዜው 1966 ዓ.ም ነበር። የፕሮግራሙ ይዘት እርስ በርስ ከመጽናናት ያለፈ አልነበረም። ቀደም ሲል ስደተኛ አካባቢ የነበሩት ጥቂት ወገኖች የኢየሱስ ብቻ እምነት ከነበራቸው ጋር ያመልኩ ነበር። የእኛም ፕሮግራም የተጀመረው ያኛው የአምልኮ ግንኙነት በእምነት አቋም ልዩነት ምክንያት በ1965 ዓ.ም ላይ ከተቋረጠ በኋላ። ፕሮግራሙን የጀመርነው ከአራዳ ወደ ለኩ መሄጃ መንገድ ላይ ከአቶ ካሳ ዶጊሶ በተከራየናት ጠባብ ክፍል ውስጥ ነበር። ክፍሏ ባለ አንድ ሰው የሆነ 3 ታጣፊ አልጋ የምታዘረጋ ነበረች። በዚያችም ክፍል ውስጥ የምናድር 4 ተማሪዎች ብቻ ነበር። አለማየሁ ጦና፣ ኡርጎ ኡጋሞ፣ በራሳ ባምቡሩና እኔ። እግዚአብሔርም ፕሮግራማችንን ይበልጥ እየባረከው መጣ። ከዚህም የተነሳ ሌሎች ተጨማሪ ወገኖች መምጣት ስለጀመሩ ቁጥራችን በረከተ። መጣበብና መቀመጫ ማጣትም ተፈጠረ። ቀድሞም ቢሆን እንቀመጥ የነበረው በአልጋዎችና በሳጥኖች ላይ ነበር። ይህም ሲሆን ከጎን የነበረችውን የወንድም ኃይለ ሚካኤል አባተን ጠባብ ክፍል የመሃል ግድግዳ በፈቃድ አስፈርሰን መሰባሰቢያችንን ማስፋት ነበረብን። ሆኖም የተጨማሪ መቀመጫዎች ጥያቄ መቀጠሉ አልቀረም። በዚህ ሁኔታ ላይ ሳለን ከዕለታት አንድ ቀን በድንገት አነሳሱ ከቀድሞ የአዲስ አበባ ሙሉ ወንጌል አማኞች ቤተክርስቲያን የሆነና በጊዜው ወንጌላዊ የነበረ የአሁኑ ፓስተር ተሾመ ወርቅ ወደ ከተማችን መጣ። አለማየሁ ጦና በድንገት ከተማ ውስጥ መንገድ ላይ አግኝቶት ነበር ያመጣው። ጊዜው 1966 ዓመተ ምህረት የካቲት ወር እንደነበረ ፓስተር ተሾመ ያስታውሳል። በዚህ ወቅት ላይ እርሱም በረቡዕ ስብሰባችን ላይ ተገኝቶ በእግዚአብሔር ቃል አገለገለን። በሌሎችም ጊዜያትም እየተመላለሰ ያገኘን ቆየ። ሲመጣም ያርፍ የነበረው በአቶ ተከስተ ተክሉ ቤት ነበር። አቶ ተከስተ ተክሉ ዛሬ ዳይሬክተር ሆኗል። በወንጌላዊት ቤተክርስቲያን መካነ ኢየሱስ የመምህራን ማሰልጠኛ በመምህርነት በኋላም በሆስቴል ዳይሬክተርነት የሰራ ሲሆን በከተማይቱ ውስጥ እኛን በሚመስሉ ወጣቶች መሃል ይካሄድ የነበረውን መንፈሳዊ እንቅስቃሴ ይደግፍ የነበረና ለእግዚአብሔር መንግስት የሚሆን ሰፊ ልብ የነበረ ወንድማችን ነበር። የእርሱም ሩቅ ተመልካችነቱ፣ ለወንጌል የነበረው ቅናቱና ጥበብን የተሞላ ምክሩ እንዲሁም ወንድማዊ ፍቅሩ በሕይወታችን ላይ አሳድሮት ያለፈውን በጎ ተጽዕኖ የምናውቀው እናውቀዋለን። በ1966 ዓመተ ምህረት በቀድሞ አጠራሩ አሮጌ ሚሽን ግቢ በሚባልበት ቦታ በየእሁድ ከሰዓት በኋላ በቤቱ ውስጥ ይካሄድ በነበረው ሁሉን አቀፍ የማነቃቂያ ፕሮግራምም በወቅቱ የነበረን እጅግ ተጠቅመንበታል። በዚህ ሁኔታ ላይ ሳለን በ1967 ዓመተ ምህረት ላይ ለብዙዎቻችን አዲስ የነበረው ሐሳብ ስደተኛ ሰፈር ከነበሩት ወንድሞች አንዱ በነበረው በቦጋለ ዱከሌ በኩል መጣ። ሐሳቡም ወደ ጌታ የሚመጡ ማለትም በክርስቶስ የሚያምኑ ሰዎች ቁጥር እየጨመረ ስለሄደ እነዚህን ሰዎች እያስተማረና
እየመከረ የሚያጠናክር ወንጌላዊ ያስፈልጋል የሚል ነበር። በዚህም ጉዳይ ላይ መጸለይ ጀመረ። ፓስተር ተሾመም እኛን መጎብኘቱ እንደቀጠለ ነበር። ለወደፊትም ከኛ ጋር ለመስራት እንደሚፈልግ ገለጸልን። የጸሎት ቤት ፈልገን እንድንከራይም ነገረን። በዚህ መሃል ጥቅምት ወር 1967 ዓ.ም ላይ 12 የሚሆኑ ወገኖች ፓስተር ተሾመ በውሃ ሲያጠምቅ በይርጋለም ለምትገኝ ሙሉ ወንጌል አማኞች ቤተክርስቲያን የአጥቢያ መሰረት ተጣለ። ወጥ የሆነ የቤተክርስቲያን የእምነት ቅርጽ ሳይኖረው በህብረትነት ብቻ ሲካሄድ የቆየው አገልግሎትም ከዚህ በኋላ የሙሉ ወንጌል አማኞች እምነት አቅጣጫ እየያዘ መጣ። ሲፈለግ የነበረው የጸሎት ቤትም ከሁለተኛ ደረጃ ትምህርት ቤት ጀርባ በኩል ተገኘና በ1967 ዓ.ም መጋቢት ወር ላይ በኪራይ ተያዘ። ቤቱ ከእጃችን ገብቶ ፓስተር ተሾመ በምስጋና ጸሎት ሲባርከው የዘሩባቤል እጆች ይህን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል የሚለውን ቃል ከዘካርያስ ምዕራፍ 4 ቁጥር 9 ላይ አንብቦ ነበር። ፓስተር ተሾመም የጸሎት ቤቱን አንድ ክፍል ይዞ ያድርበት ጀመር። መጀመሪያም ጊዜ በጸሎት ቤትነት በያዝነው በዚህ የኪራይ ቤት ውስጥ የወንጌል ሥራ በይፋ ቀጠለ። አሁን እንግዲህ የጸሎት ቤቱ ሁለት ሆነ ማለት ነው። አራዳ ላይ የኛ የነበረችው ጠባቧ ክፍልም በባለቤቱ ፈቃድ ጎኗ በስተቀኝ በኩል ተከፍቶ እንድትሰፋ ተደረገና ፕሮግራሙ ቀጠለ። አዲሱ ጸሎት ቤት ሻል ያለ ስፋት ያለው ሆኖ የራሱ ግቢ ነበረው። ስለዚህም ዋናው የእሁድ ፕሮግራምና የማማከር ስራዎች እዚህኛው ላይ ይካሄዱ ነበር። ይህን ቤት ትርፍ የከተማ ቤትና መሬት የውርስ አዋጅ በታወጀ ማግስት ማለትም በ1968 ዓ.ም መስከረም ወር ላይ ለአከራይ መመለሱ የግድ ሆነና ተለቀቀ። በተቃውሞ መሃል ስራው ግን እያደገና እየሰፋ ሄደ። ተቃውሞና ስደትም አልጠፋም። በተለይም 1968 ዓመተ ምህረት የጸሎት ቤቶቹ ጣሪያዎች በፕሮግራም ሰዓት የድንጋይ ውርወራ የሚያዘወትራቸው አማኝ ተማሪዎች በትምህርት ቤታቸው ቅጥር ግቢ ውስጥ የሚደበደቡበትና በየመኖሪያ ቤታቸው በተቃዋሚ ሰዎች እየታወኩ እንቅልፋቸውን የሚያጡበት ዓመት ሆኖ ተጋመሰ። በመጨረሻም በ1968 ዓመተ ምህረት ሚያዝያ ወር ላይ የአራዳው ጸሎት ቤት በወቅቱ በነበረው የቀበሌው ጽሕፈት ቤት ትዕዛዝ ተዘጋ። የአራዳው ጸሎት ቤት ከመዘጋቱ በፊት በሚያዝያ ወር ላይ ፓስተር ጻድቁ አብዶ ያኔ ወንጌላዊ የነበረው ከባሌ ጎባ ተጋብዞ በመምጣት ያገለገለበት የ3 ቀን መንፈሳዊ ስብሰባ ኮንፈረንስ ለመጀመሪያ ጊዜ ተደርጎበት ነበር። በዚህ ጊዜ እኔ ለእድገት በህብረት የእውቀትና የሥራ ዘመቻ ወደ ሻኪሶና ክብረ መንግስት ከሄድሁበት ለጥቂት ቀናት ተጠርቼ በመምጣት በዝማሬና መዘምራንን በጊታር በማጀብ አገልግያለሁ። ከዚያም በኋላ ተመልሼ ስለሄድ ቀጣዩን ሁናቴ በወሬ ደረጃ ብቻ ነበር የሰማሁት። ከጥቂት ቀናት በኋላ ሚያዝያ 10 ቀን 1968 ዓመተ ምህረት በጸሎት ቤቱ ውስጥ በአምልኮ ላይ የነበሩ ምዕመናንና አዳዲስ ጎብኚዎች በድንገት ተከበቡ። ከዚያም እንዲወጡና ተሰልፈው በከተማይቱ ዋና መንገድ ላይ እንዲዞሩ ተገደዱ። አስገዳጆቹ በወቅቱ የነበረው የቀበሌ አመራርና ወጣቶች ነበሩ። የእምነት ጥላቸው በተግባር በታገዘ ጠንካራ ተቃውሞ ተገለጠ። በዚህ ታሪካዊ ትዕይንት ላይ የሙሉ ወንጌል አማኞች ጸሎት ቤት የሚል ትልቅ ጽሑፍ ያለበት የማስታወቂያ ሰሌዳ ከተተከለበት የጸሎት ቤት ደጃፍ ላይ ተነቅሎና በግራና በቀኝ በምዕመናን ተይዞ ከተማይቱን ዞሯል። በከተማይቱ ነዋሪዎች እየታየና እየተነበበ ማለት ነው። በዚህ ዕለት አዟሪዎቹ አጭር ዘፈንም ነበራቸው። ይዘን መጣን ጴንጤውን ይዘን መጣን አሃሃ፣ ተሸከመ ባንክ ቤት ተሸከመ አሃሃ የሚል። ተሸከመ ባንክ ቤት ያሉት በቅርቡ ክርስቶስን አምኖ የነበረውንና በወቅቱ የኢትዮጵያ ንግድ ባንክ የይርጋለም ቅርንጫፍ ስራ አስኪያጅ የነበረውን አቶ በቀለ ወልደ ኪዳንን ነበር። ያኔው አዲስ አማኝ በቀለ በአሁኑ ጊዜ በአዲስ አበባ ላይ በቀጠና 2 የሙሉ ወንጌል አማኞች አጥቢያ ቤተክርስቲያን በመጋቢነት ያገለግላል። በዕለቱ የነበረው ዙረትና ዘፈኑ ሲያበቃ የተያዙትን ምዕመናንና አገልጋዮች ወደ ቀበሌ 08 ግቢ ወሰዷቸው። በእጃቸውም የተገኙትን መጽሐፍ ቅዱሶች በመሰብሰብ
ጋዝ ካርከፈከፉባቸው በኋላ አቃጠሏቸው። ከዚያ በኋላ ጭሱን ታጠኑት አሏቸው። የባንክ ቤቱንም ስራ አስኪያጅ አቶ በቀለን በገንዘብ አከፋፋይነት ስለጠረጠሩት ኪሱ ይፈተሽ አሉና ሲፈትሹ 60 ሳንቲም አገኙበት። ፈታሹ ወጣት የባንክ ቅርንጫፍ ስራ አስኪያጅ ከሆነ ሰው ኪስ ውስጥ የተገኘው ገንዘብ 60 ሳንቲም ብቻ በመሆኑ በአቶ በቀለ ላይ እንተፍ ብሎ ተፋበትና እንዳንተ ካለ ሰው ኪስ እንዴት 60 ሳንቲም ብቻ ይገኛል እንዳለው ፓስተር በቀለ ወልደ ኪዳን አጫውቶኛል። ይሁንና ከፍ ብሎ ከላይ በተገለጸው ሁኔታ ሁሉም በአንድ ላይ እስከ ቀኑ 10 ሰዓት እንዲቆዩ ተደረገና የሚበዙቱ እዚያው ተለቀቁ። ከመካከላቸው 7 የሚሆኑት ደግሞ ወደ ፖሊስ መምሪያ ከተወሰዱ በኋላ በዕለቱ ተፈቱ። የወንጌል ጠላት የሆነው ሰይጣን የጌታን ሥራ ለማስተጓጎል አልቻለም። ስለዚህም ሰዎች በክርስቶስ እያመኑና ይድኑና የዳኑትም ይጽናኑ ነበር። ምዕመናኑ በየቤታቸው ጌታን በታማኝነት ማምለካቸውን ቀጠሉ። በ1969 ዓ.ም በድሮ አሮጌ ሚሽን ግቢ ውስጥ በርከት ያልን ተማሪዎች ከ05 ቀበሌ ተከራይተን በነበረው ሰፋ ያለ ክፍል ውስጥም ቋሚ የአምልኮ ፕሮግራም ሊካሄድ ጀመረ። ክፍሉ ግን እንደተለመደው በተሰብሳቢ ሰው መጨናነቁ አልቀረም። የነበረው ሁኔታ አመቺ ባይሆንም ይህ የሁለተኛ ደረጃ ተማሪዎች የሚበዙበት የምዕመናን ጉባኤ የአጥቢያ ቤተ ክርስቲያን አቅጣጫ እንዲይዝ ጥረት ተደርጓል። ይኸውም ማለትም በቀድሞ ወንጌላዊ በተሾመ ወርቁ የሚመሩ ዲያቆናትን መርጦ በመሾም ነበር። ከመጀመሪያዎቹም ዲያቆናት መካከል መምህር አዲሱ አምዴ፣ ቦጋለ ድኳሌ፣ ኃይሉ በቀለ፣ አስቻለው ከበደና እኔም ተጠቃሾች ነው። ቀደም ሲል በ1968 ዓመተ ምህረት ተቋቁመው የነበሩ ጥቂት መዘምራንም በቀበሌ 05 ውስጥ ከጤና ጣቢያው ፊት ለፊት ፓስተር ተሾመ ወርቁ ተከራይቷት በነበረችው ጠባብ ቤት ውስጥ በሹክሹክታ እያጠኑ እስከ 1969 ዓመተ ምህረት ድረስ በቤተ አምልኮ ፕሮግራሞች ላይ ማገልገላቸውን ቀጠሉ። ጌታም አዳዲስ የዝማሬ መልእክቶችን ከነዜማቸው ይሰጣቸው ጀመር። ለምሳሌ ያህል ወደ አንተ መጥተናል፣ ምህረቱ አያልቅም፣ ድል ለማድረግ ወጣን እና የመሳሰሉት ዝማሬዎች በዚህ ወቅት የተገኙ ናቸው። በእርግጥ 1969 ዓመተ ምህረት የጣፋጭ የአምልኮና የድል ዓመት ሆኖልናል። ጌታ በአስደናቂ መንገድ ትልቅ የአምልኮ ቤት ከትልቅ ግቢ ጋር በከተማው አማካይ ቦታ በከፍተኛ አንድ ቀበሌ 05 ውስጥ ለመከራየት አበቃ። ቤቱ በቀበሌ ከመወረሱ በፊት የጠበቃው የአቶ ልዑል ሰገድ ቤት ነበር ይባላል። የዚህ ቤት መገኘት ከፓስተር ተሾመ መታሰርና መፈታት ጋር ተያይዟል። ነገሩም እንዲህ ነበር። በቀድሞ አሮጌ ሚሽን ግቢ በነበረችን የኪራይ ቤት ውስጥ ሐሙስ ዕለት የከተማይቱ ምዕመናን ለአምልኮ ተሰብስበናል። ፓስተር ጻድቁ በእንግድነት በመጣበት ከዕንባቆም ምዕራፍ 3 ላይ እግዚአብሔርን በተስፋ ስለመጠባበቅ እየሰበከ ቆሟል። በመሃሉ በድንገት አንድ የቀበሌ ሚሊሻ ወታደር ወደ ተሰበሰብንበት ክፍል ገባ። ስለ ሚሊሻው የማስታውሰው አንድ ነገር ብቻ ነው። ጠመንጃ ይዟል። ከውጭም ሌላ ሚሊሻ ቆሟል። ቀጣዩ ሁላችሁም ውጡ፣ ቀበሌ ለጥያቄ ትፈለጋላችሁ የሚል ትዕዛዝ ሆነ። ከ80 የማናንስ ነበር። አሳልፎ ሲወስደን ትምህርታችን ሲደናቀፍ፣ ስንደበደብ ወይም ከዚያም የከፋ ሲሆንብን በአይነ ህሊናዬ ላፍታ ታየኝ። ፓስተር ተሾመ ብድግ አለ። ኃላፊው ይህን ስብሰባ የጠራው እኔ ነኝ። ለጥያቄ ከፈለጋችሁ እኔ ልትወስዱኝ ትችላላችሁ። ተሰብሳቢዎቹ የሚሄዱበት ምክንያት የለም በማለት አጥብቆ ተከራከረ። እርሱን ይዘውት ሄዱ። በመጀመሪያ ወደ ቀበሌ፣ ከዚያም ወደ ፖሊስ መምሪያ። እኛ ትንሽ ተንፈስ አለን። የጀመርነውንም የአምልኮ ፕሮግራም በስርዓት አጠናቀቀን። የፓስተር ተሾመ ጉዳይ ብዙም ሳይቆይ በወቅቱ የአውራጃው አስተዳዳሪ ወደ ነበሩት አቶ ወልደ አማኑኤል ዱባለ ደረሰ። ፓስተር ተሾመ ተለቀቀና በአካል ወደ አስተዳዳሪው ቀርቦ የነበረውን ሁኔታ አመለከተ። በመቀጠል የከተማይቱ ቀበሌዎች ሹማምንት በእርሳቸው ሰብሳቢነት ጴንጤዎችም እንደሌላው
ተቃዋሚ የፖለቲካ ድርጅቶች በየቤቱ በህቡ ይሰባሰባሉና ተለይተው እንዲታወቁ ለምን አንድ መሰብሰቢያ አይሰጣቸውም የሚል ሐሳብ ማንሸራሸራቸውን ሰማን። እርሳቸውም ለቁጥጥር እንዲያመች ቤት ይሰጣቸው የሚል ውሳኔና ማዘዣ ሰጡ። ከዚህ በኋላ ቤቱን ለመከራየት ቀበሌውን አመለከተ። ምላሹም አዎንታዊ ሆነ። ይህ የሆነው በግንቦት ወር ላይ ነበር። በዛ ቤት ውስጥ 1970 ዓመተ ምህረትን ተገለገልንበት። በጥር ወር አቶ በቀለ ወልደ ኪዳን፣ ወንጌላዊ ደሳለኝ ደምሴና ፓስተር ተስፋ ወርቅነህ ከአዲስ አበባ፣ በሰኔ ወር ላይ ደግሞ ወንጌላዊ አሁን ዶክተር ሆኗል አለማየሁ መኮንን ከባሌ ጎባ በትምህርት ያገለግሉባቸው 2 የማነቃቂያ ኮንፈረንሶችንም በማካሄድ ተጽናናንበት። በዚህ በ1970 ዓመተ ምህረት አጋማሽ ላይም በምዕመናን ላይ ቀላል የማይባል ስደት ደርሷል። ለአገልግሎት ጉዳይ ወደ አዲስ አበባ በመምጣቱ ምክንያት ከፓስተር ተሾመ በስተቀር ሳይታሰር የቀረ የቤተ ክርስቲያኒቱ አባል አልነበር ማለት ይቻላል። በዚህ ወቅት ይጠየቅ የነበረውን የመራገሚያ መፈክር አላሰማችሁ በሚል ሰበብና ሽፋን በብዙዎች በየቀበሌው ታጎርን። ሊጎበኘን ከባሌ መጥቶ የነበረው ወንጌላዊ በለጠ ሀብተ ጊዮርጊስም ይህንን እስር አብሮን የመካፈል ዕጣ ደርሶት ነበር። በዚህ ጊዜ አንዳንድ እህቶቻችን መሬት ላይ ተጥለው እንደ እባብ ጭንቅላታቸውን ተቀጥቅጠዋል። ይህ ከደረሰባቸው መካከል ውድነሽ አለሙ ከሀገር ሰላም ትገኛለች። ሌሎች ደግሞ ከደረሰባቸው አሰቃቂ ድብደባ የተነሳ ራሳቸውን እየሳቱ ለሕክምና እርዳታ ሆስፒታል ተወስደዋል። ከነዚህ መሃል ሰብለ ወንጌል ገደቡ ከይርጋለም፣ 2 ትማማች ጀማነሽና አልማዝ ልሳነ ወርቅ ከሀገር ሰላም እንዲሁም እህት አገኘው ኮየሞ ከዱራሜ ተጠቃሽ ናቸው። በወቅቱ ጀማነሽ በተለይ ወፌ ላላ በሚለው ግርፍ ውስጥ እግሯን ተገርፋ ለተወሰኑ ቀናት ተሰቃይታ እንደነበር ትናገራለች። በተጨማሪ ከተፈሪ ኬላ እንደና አለማየሁ መንግስቱ ያሉ በሰደፍ እየተፈነከቱ ደማቸው የታሰሩበትን ክፍል ወለል አጥለቅልቆታል። ይህ ሁሉ የሆነው በመፈክር መልክ መራገም ከእግዚአብሔር ቃል አንጻር ለህሊናችን ከበደ። ጌታን በባረክንበት አፍ ሰውን እንዴት አድርገን እንርገም? ከአንድ አፍ በረከትም መርገምም እንዴት አድርገን እናፈልቃለን? ከዚህም ይልቅ ክፉን በተግባር መቃወሙ ይቀለናል ስላሉ እንጂ ምንም ቢሆን ተረገሙት ስርዓቶች ደጋፊ አልነበረም። ለሁሉም ወገን ይህ የተገለጠ ነበር። ሽፋኑ መፈክር ሆኖ እንጂ መሰረታዊ ችግርስ በአምላክ ነበር። በአምላክ የለሽ ርዕዮተ ዓለም ዘመነ እግዚአብሔር በሚል ፈጣሪ አምኖ መገኘቱ ነበር። መፈክሩ በግዳጅም ቢሆን እንዲባል ከተደረገ በኋላ ቀጣዩ ተግባር ፈጣሪን የማስካድ ዳሩን ከደፈሩ በኋላ መሃሉን ዳር የማድረግ ጥረት ሲሆን በተደጋጋሚ ታይቷል። ያንን የመከራ ጊዜ ግን እግዚአብሔር አሳጠረው። በየቀበሌውም የነበረው ስራትና እንግልት በ2 ሳምንት ጊዜ ውስጥ አበቃ። ለዚህ ምክንያት እግዚአብሔር አቶ ሰይፈ ተክለ ሃይማኖት የሚባሉትን ክርስቲያን ወንድም ከአዲስ አበባ የሕዝብ ደህንነት መስሪያ ቤት አስነስቶ ስለተጠቀመባቸው እንደሆነም ይታወሳል። አቶ ሰይፉም የክፍለ ሀገሩን ባለስልጣኖች በእስር ላይ ስለነበርነው ምዕመናን በማነጋገር ጉዳያችንን በውል ለማስረዳት ከፍተኛ ጥረት አድርገዋል። የታሰርነውም ምዕመናን በወቅቱ ከየቀበሌው እስር ቤት ከወጣን በኋላ መፈክር በማሰማት አለማሰማትም ምክንያት የተከሰተውን መለስተኛ ልዩነት በውይይትና በመቀባበል አስተካክለን በቀደመው ፍቅራችን አብረን ማምለክና ማገልገል ቀጠልን። በድንገት የተነሳው የስደት ማዕበልም ቤተክርስቲያንን ሊያጠፋት አልቻለም ማለት ነው። ባዶን የቀረውም የጸሎት ቤት ተመልሶ በቀበሌው ሳይወሰድ መቆየቱ ሌላ ተአምር ነበር። በዚህ ሁሉ ግን ወደ እግዚአብሔር መንግሥት በእምነትና በንስሐ የሚጨመሩ ሰዎች ተጨማሪ አገልግሎቶችና አገልጋዮች እየበረከቱ መሄዳቸው አልቀረም።
ቀደም ሲል በ1969 ዓመተ ምህረት ኃይሉ በቀለ፣ በ1970 ዓመተ ምህረት ደግሞ እኔ ራሴ ለሙሉ ጊዜ የወንጌል አገልግሎት ተለይተን ተጸልዮልናል። ጌታ የሰጠኝ ዝማሬዎችም ለመጀመሪያ ጊዜ በካሴት ታትመው ለሕዝብ አገልግሎት ውለዋል። በ1970 ዓመተ ምህረት አጋማሽ ጀምሮ የአጥቢያ ቤተ ክርስቲያናችን መዘምራን በደንብ ልብስና የሙዚቃ መሳሪያ ጊታር ጭምር ታጥቀዋል። የጸሎት ቡድን አገልግሎት ተጠናክሯል። የእግዚአብሔር እጅ በብርታት ጥበብም እጅግ ልቃ ስትገለጽ፣ በአንጻሩ የሰይጣን ውጥን በተደጋጋሚ ፈርሷል። ማስጠንቀቂያና ማነቃቂያ። ወደ 1971 ዓመተ ምህረት ስንመጣ ደግሞ ያ ዓመት ገና ከመስከረም መግቢያ ጀምሮ በይርጋለም ብቻ ሳይሆን በምድረ ኢትዮጵያ ባሉት አማኞች ላይ የስደት ዋዜማ ደወል ያስተጋባበት እንደነበረ በጊዜው የነበርን ሁላችን እናስታውሳለን። መስከረም 2 ላይ በአብዮት በዓል ቀን የደወል ድምፅ በመገናኛ ብዙሃን የተሰማው ለምርትና ባህል እድገት ዘመቻ ወደፊት በሚል መፈክር ነበር። መፈክሩ በጥቅሉ ሲታይ በጎ ገጽታ ነበሩ። የምርት እድገት ዘመቻው ምርትና ምርታማነትን በማሻሻል አገራዊ ልማትን ለማምጣት የታለመ ለመሆኑ ከማንም የተሰወረ አልነበረ። የባህል እድገቱም መሰረተ ትምህርትን በማስፋፋት ማይምነትን ለማስወገድና እንዲሁም ስራ ወዳድነትን፣ ታታሪነትን ከፍ ለማድረግ የታሰበ መሆኑንም አላጣነውም ነበር። የእምነታችን መሰረት የሆነውን መጽሐፍ ቅዱሳችንም ይህንኑ ጥረት የሚያበረታታ ስለሆነ በወቅቱ እግዚአብሔር በየቦታው ያስቀመጣቸው ክርስቲያን ወገኖቻችን በእድገቱ ዘመቻ ላይ ከሙሉ ልባቸው መሳተፋቸውን የሚታወቅ ነው። ሆኖም የባህል እድገቱ ጉዳይ ከዘመኑ ፍልስፍና ጋር የማይሄደውን ማንኛውንም እምነት የማጥቃት አንድምታ እንዳለው የገመቱም አልታጡም። የእምነት ተቃዋሚ የነበረው የቀበሌ ወጣቶች የባህል አብዮት እንደታወጀብን ቆጠሩ። ከዚሁ ጋር በተያያዘ በማስጠንቀቂያ መልእክቶችን በተከታታይ መቀበል ጀመረ። የሚደመጠውና የሚነበበው ወቅታዊ ነገር ሁሉ በአብዛኛው የስደትን ምልክት የሚሰጥ ነበር። የመንደር ሕፃናት ሳይቀሩ ጴንጤዎች ዘንድሮ አለቀላችሁ አሉ። ዛቻዎች ቀጠሉ። የታወጀውን ዘመቻ ቀስ በቀስ በየቦታው ያለ መንገዱ ሊተገበር ጀመር። ይኸውም ከከተሞች እስከ ገጠር ቀበሌዎች ድረስ በዘለቀ መልኩ ክርስቲያኖችን በማሳደድ፣ በማሰር፣ በመደብደብ፣ አእምሮን በማስጨነቅና በአካል በማንገላታት እንዲሁም ቤተ ክርስቲያኖችን በመዝጋት ወዘተ ሆነ።